የአንድ ወንድ ዓላማው ማግባቱ አይደለም። ዋና ዓላማው መሆን ያለበት ምን አይነት ሴት ማግባት አለበት የሚለው ነው። ይህን ያልኩበት ምክንያት አለኝ። ብዙዎቻችን ወንዶች አላገባ ሲሉ ለምንድነው ማታገባው? ቁመህ ቀረህ፣ ጊዜው አለፈ ምናምን የመሳሰሉ ነገሮች ሐሳቦች ይሰጡታል። ነገር ግን መሆን ያለበት ምንድነው? ምን አይነት ሴት ማግባት አለብህ የሚለውን ነው ልናስተምራቸው የሚገባው። ምክንያቱም ብዙዎች አገባን ካሉ በኋላ በቀጣይ ጊዜ ተፋታን የሚለውን ቃል ለመናገር ቀለል ይላቸዋል። ይህ ነገር መከሰት የለበትም። ምክንያቱም አላህ Subhanahu Wa Ta'ala ዘንድ የተጠላ የሆነ ሐላል ስለሆነ ማለት ነው። ትዳሮች ተሳስረው ብዙ ጊዜ መቆየት ሲችሉ ነው ትክክለኛ ትዳር ተብለው የሚጠሩት። እነሱ መካከል ጥሩ ዘሮች ሲፈጠሩ ነው ትዳር የሚሆኑት። እንዲሁም እነሱ ሀገር ሲሆኑ ነው ትዳር ሊሆን የሚችሉት። የነሱ ልጆችና የነሱ የልጅ ልጆቻቸው ውጤት ላይና ጥቅም ላይ ሲያርፉ ነው ትዳር ተብሎ የሚጠራው። ዝም ብሎ ትዳር ከሆነማ ምንም ነው የሚሆነው ማለት ነው። ስለዚህ አንድን ሰው አግባ፣ ቁመህ ቀረህ፣ ጊዜው አለፈህ ስንለው መዘንጋት የሌለብን አብረን ልንነግረው የሚቻል ነገር አንድ አለ። እሱም ምን አይነት ሴት ማግባት አለብህ የሚለው ነው ማለት ነው። እኔ ዘርዘር አድርጌ ዛሬ ልነግርህ እፈልጋለሁ። አንደኛ አለይከ ቢዛቲ ዲን፣ የዲን ባለቤት በሆነችው አደራህን። ምክንያቱም ባንተ ዘር ውስጥ ያሉ ትውልዶችም ዲንን እንዲረዱ ቀላል ይሆንልሃል። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አልኡሙ መድረሰቱል አውላድ፣ አንዲት እናት እኮ የልጆች መድረሳ መማሪያ ናት፣ ትምህርት ቤት ናት በማለት ገልጸዋታል። ሁለተኛው ደግሞ አለይከ ቢልመርአቲ ሷሊሐ አልማዕሩፈቲ ቢልአኽላቅ፣ አኽላቋ በጣም የታወቀ የሆነና መልካም የሆነ ስነ ምግባር የተሟላ የሆነ ያላት ያቺ ሴት ላንተ የምትገባ የሆነች ሴት ናት። ሷሊህ የሆነች ሴት መሆን አለባት። መልካም የሆነች ሴት ማለት ነው። ምናልባት ያቺ ሴት ሷሊህ ካልሆነችና አኽላቋ ጥሩ ካልሆነ ረጅም ጊዜ እሷ ጋር ላትቆይ ስለምትችል አስቀድመህ ስታገባ ሁለተኛውን ነጥብ እንዳትረሳው። ሶስተኛው ደግሞ ሲለቱ ረሂም፣ ዝምድና መቀጠል ላይ ያላትን አቋምም ልታውቅ ይገባሃል። እሷ ምንም ያክል ባዳ ብትሆን እንኳን አንተም በማግባቷ የተነሳ ዝምድና እንደጀመረች ልታውቅ ይገባታል። እናት አባቶችህን የምትወድልህና እናት አባቶችህን እንደ ቤተሰብ የምትቀበል የሆነች ሲለቱ ረሂም፣ ዝምድና መቀጠል ላይ ጎበዝ የሆነች ሴት መሆን አለባት። ዝምድናን የማትወድ አይነት ሴት ከሆነች፣ እናት አባትህን ወንድም እህቶችህን የምትጠላ አይነት ሴት ከሆነች በጣም አደጋ ልታመጣበት ትችላለች። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝምድናን የቆረጠ ሰው እኮ አላህ Subhanahu Wa Ta'ala ከረህመቱ ይቆርጠዋል ብለዋል። ስለዚህ ቤት ውስጥ ረህመት እንዲኖር ከፈለክ ሚስትህ ዝምድናን የመቀጠል ፍላጎቷን ልታውቅ ይገባሃል። ሰው የመውደድ፣ ሰው ጋር የመጠጋት፣ ሰውን የማስጠጋት፣ ቤተሰብን የማፍቀርና ሰዎች ቢጣሏት እንኳን ይቅር ባይነትን የምታጸድቅ የሆነች ሴት መሆን ይኖርባታል ማለት ነው። አራተኛው ደግሞ ሁስኑ ሱራ ማለት አቋሟ አሪፍ መሆን አለበት። እንዲሁም አንተ የምትወደው አይነት ከለር ሊኖራት ይገባል። እንዲሁም ደግሞ አንተ ከምትወዳቸው ነገሮች መካከል ተወሰነው ፐርሰንት ሊኖር ይገባል። ምክንያቱም እሷ ጋር በምትኖር ሰዓት ረጅም ጊዜ አብረህ ልትኖር ስለምትችል ቶሎ ልትሰለቻትና ምን አለ ባላገባዋት ብለህ ልትጸጸት አይገባህም። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ተዘወጁ፣ አግቡ እናንተ ወንዶች ሆይ ይላሉ፣ አልወዱድ፣ ተወዳጅ የሆነችውን እናንተ ዘንድ፣ አልወሉድ፣ ወላድ የሆነችውን በማለት ይናገራሉ። ስለዚህ የምትወዳት ማለት ደግሞ ሌላ ሰው ሊወዳትም ላይወዳትም ሊወድላትም ላይወድላትም ይችላል። እሱ አንተን አይመለከትህም። ነገር ግን አንተ የምትወዳት ከሆነ ወይም የምትወድላት ነገር ካለ ወደፊት እየተሳብክን የምትመጣበት መንገድ ከሷ ጋር አለ ማለት ነው። አምስተኛው ደግሞ ላ ቱከሊፉ ዘውጀሃ ማ ላ ዩጢቅ፣ እሱ የማይችለው ነገር ላይ ማስገደድ የማይመቻት የሆነች ሴትን ልታገባ ይገባሃል። አንተ የሌለህ ነገር ላይ ከየትም ብለህ አምጣ እፈልጋለሁ ብላ የማታስጨንቅህ የሆነች ሴት፣ የምትረዳህ የሆነች ሴት፣ በአሁን ሰዓት አንተ ያለህበትን ሁኔታ ተረድታ ቀለል አድርጋ ነገ ወዲያ ይሆናል አብሽር ሐቢቢ የምትልህ አይነት ሴት ያስፈልግሃል። እዚህ ሴት መገለጫ ደግሞ ምን አይነት ሴት መሰለችህ? ኢንጃአል ማሉ ሸከረት፣ ገንዘብ ከመጣ ታመሰግናለች አልሐምዱሊላህ። እንዲሁም ሸከረት ደግሞ አንተንም ታመሰግናለች። ለኛ ስትል ጧት ወጥተህ እስከ ማታ ለፍተህ ገብተህ ገንዘብን በእምነት ደግሞ አምጥተህ ለኛ እያዋልክ ነው። አንተን ለማመስገን ጊዜ የማታባክን ሴት ናት ይቺ ሴት ማለት ነው። ወኢን ዳቀል ሐሉ ሰበረት፣ ጉዳዩ ጠበብ ካለባትና አጨናናቂ ነገር ከመጣባት ሶብር ታደርጋለች። ይህ የመጣው ከአላህ ዘንድ ነው። አላህ ሊፈትነን ፈልጎ ነው። ስለዚህ የአላህን ፈተና በሶብር እናልፈዋለን በማለት እሷም ሶብር ታደርጋለች፣ አንተንም ሶብር እንድታደርግ ታደርግሃለች ማለት ነው። ከቅድሙ የቀጠለው ደግሞ ሰባተኛው ተኻፉላህ ፊ ዘውጂሃ፣ በባሏ ላይ አላህ Subhanahu Wa Ta'ala ትፈራለች። አላህን በመፍራት እንጂ አንተን በመፍራት ምንም ነገር አታደርግም። አንተን ከፈራች አንተ በማትኖርበት ወይም በማታቅበት በማታይበት በማትሰማበት ሰዓት ላይ ወንጀልን ልትፈጽም ትችላለች። ያኔ ትልቅ ዕዳ ውስጥ ልትገባ ትችላለህ ማለት ነው። የመጨረሻው ነጥብ ደግሞ ወቱጢዑሁ ፊ ገይሪ ማዕሲያ፣ እሱን ባሏን ትታዘዘዋለች። የምትታዘዘው ደግሞ አላህን በማመጽ ባልሆነበት መንገድ ላይ በመታዘዝ ሰጥ ለጥ ትላለች። ምንም ችግር የለም
የለባትም። መንቀፍ የሚባል ነገር የለም። እንደዚህ አይነት ሴት ከሆነች አዎ ልታገባት ይገባሃል። ዛሬ ነገ ሳትል ማግባት ይኖርብሃል። ጊዜህን ማቃጠልና ማሳለፍ የለብህም። የዛሬ መልእክቴ ይሄን ይመስላል። ሼር ማድረግን እንዳትረሱ። ወሰላሙ አለይኩም ወራህመቱላህ